የራሳቸውን ስራ እንዲጀምሩ ውጤታማ ስራ እንዲሰሩ ለማነቃቃት አሁን ደግሞ በጣም ብዙ በርካታ ወጣቱ ትውልድ ተምሮ ስራ በመፈለግ ላይ ስለሆነ የራሱን ስራ ፈጥሮ የተሻለ ዜጋ መሆን እንዲያስችለው ነው እኛ መነሻ አድርገን ፕሮግራሞችን ስንሰራ ቆየውና አሁንም ለውድ ቤተሰቦቻችን መረጃ ይሰጣሉ ያስተምራሉ ብለን ያሰብናቸው ነው ትኩረት የምናደርገው መነሻ የምናደርገው ግን ለውይይታችን እንግዲህ አዳዲስ ስራ ለመጀመር ሲያስቡ ምን አይነት የአእምሮ ዝግጁነት ያስፈልጋል ብዙ ሰዎች እንግዲህ በአእምሮአቸው መጀመሪያ የተለያዩ የስራ ፈጠራ ሀሳብን የሚያነሱ ሰዎች የሚመክሩ ሰዎች መጀመሪያ የአእምሮ ዝግጁነት ላይ በደንብ ስለሚያነሱ እናንተም እንደዚህ አይነት ተቋም ጋር አብራችሁ ከመስራታችሁ አንፃር አዳዲስ ስራ ለመጀመር ለሚያስቡ ሰዎች የአእምሮ ዝግጁነት ምን መምሰል አለበት ከሚለው እንጀምር ቅድሚያ ላንተ እሺ አመሰግናለሁ ያው እኔ በመጀመሪያ ዲግሪ በአርኪቴክቸር እና አርባን ፕላኒንግ ነው የሰራሁት አንድ ምናያቸው ከተማ ውስጥ ምናያቸው ትልልቅ ህንጻዎች እውን ከመሆናቸው በፊት መሬት ላይ ከመሰራታቸው በፊት ዲዛይን ይሰራል እና እነዛ ዲዛይኖች በትክክል ታይተው ውስጣቸውን በደንብ ተፈትሾ ከተረጋገጠ በኋላ ነው ወደ መሬት ወደ ግንባታ የሚገቡት ማለት ነው ስለዚህ ሁሉም ነገር አሁን አንድ ህንጻ ካለቀ በኋላ ለአርኪቴክቱ የሆነ ሰርፕራይዝ አይደለም ሁሉ ነገር ቀለሙም በሩም መውጫ መግቢያውም መልኩም ምን እንደሚመስል ከፀሐይ ጋር ያለው ግንኙነት አገልግሎቱ ሁሉ ነገር መጀመሪያ በዲዛይን ይጨርሷል በሐሳብ ይጨርሷል ከዛ በኮምፒውተር ይጨርሷል እና በጣም አዲስ ነገር የሚሆነው ለተመልካቹ ነው እኔ ህይወታችንም እንደዚህ ነው በያስባለሁ አንድ ወጣት ህይወቱን ወደፊት ዲዛይን ማድረግ አለበት ማሰብ አለበት ማመን አለበት ያመነውን ነገር እውን አድርጎ በውስጡ መቅረጽ አለበት ከዛ በኋላ መኖር ቀላል ነው ፈተና ቢገጥመው ቻሌንጅ ምንም አይነት ውጣ ውረዶች ቢገጥመው ጸንቶ ይኖራል ቅድም ያነሳሁት ከዲዛይን ጋር ያገናኛሁት ለዚህ ነው ዲዛይኑ አንዴ ከተሰራ በኋላ ሁሉ ነገር ቀላል ላይሆን ይችላል ብዙ የሚያስቸግሩ ነገሮች አሰራሩ ላይ ይገጥማሉ ግን አርኪቴክቱ ምንም ነገር ለውጥ ቢመጣ ይሄ ነገር ይለወጥ ሲባል በፍጹም አይሆንም ነው የሚለው በይሄ ነገር ቢሆን እንደዚህ ይበላሻል ይላል ስለዚህ ህይወታችንም እንደዚሁ ዲዛይን አድርገን ነው መንቀሳቀስ መምራት ያለብን አንድ ስራ ፈጣሪም ምን እንደሚሰራ ውስጡን አውቆ ተረድቶ ምን አቅም እንዳለው ከተረዳ በኋላ እንዴት መተግበር እንዳለበት ሁሉ በዲዛይን በሐሳብ ከጨረሰ በኋላ ውጪ ላይ የሚያስፈልጉት ነገሮች መተግበር ነው ልክ እንደ ግንባታው ማለት ነው ሁሉ ነገር ሪሶርስ አለ ምድር ላይ መሬታችን ላይ እኛ አለማየታችን ነው እንጂ ሪሶርስ አለ ገንዘብ አለ ሰው አለ የተለያዩ እድሎች አሉ እነዛ እድሎች እንደ አስፈላጊነታቸው ተጠቅሞ ወደ ግንባታው ይሄዳል ህይወቱን ወደ መስራት ህይወቱን ወደ መለወጥ ኢኮኖሚውን ወደ ማሻሻል ፈጠራውን ወደ ማምጣትና ወደ መተግበር ሌሎችን ወደ ማገልገል ይሄዳል ስለዚህ መጀመሪያ ማሰብ ነው ማመን ነው ብዬ ነው ማምነው ስለዚህ ወደ እናንተ ተቋም ሆኑ ወደ ተለያዩ ቦታዎች የሚሄዱ ሰዎች መጀመሪያ የምታደርጉት በአእምሯቸው ውስጥ ስራ ስለመፍጠር ማመን አለባቸው ነው እውነት ነው እኔ አሁን የትኛውም ስራ ፈጣሪ ወጣት ሳገኝ እስካሁንም ስልጠና ስሰጥ ማስተምረው ነገር ራስህን ወቅ ያለህን ተረዳ አቅምን ተረዳ ባህሪህን ወቅ ከዛ በኋላ ምን መሆን እንደምትፈልግ ምን መሆን እንዳለብህ ካለ አቅም ጋር በማገናዘብ ዲዛይን አድርግ ህይወትን ራስህ ስራው እግዚአብሔር የፈጠረን ራሳችን የህይወታችን መንገድ እንድንሰራው ነው ራሳችን እንድንስል ነው ልክ እንደ አርኪቴክቱ ስለዚህ መጀመሪያ መንገድህን ወቅ ዲዛይን አድርግ በዛ ላይ የሚያስፈልጉ ነገሮች ቀላል ነገር ናቸው እና እንዳልኩ ማቴሪያል አለ ሪሶርስ አለ ሰው አለ ስልጣን አለ ብዙ ምናስተባብራቸው ነገሮች አሉ መተግበሩ ቀላል ነው መጀመሪያ ራሳችን ወቁ ነው ማለት የሚጨምር ነገር አለ ምናልባት ሁለት ነገሮች ብቻ ለመጨመር ያው የኛ አላማ ወይም የተነሳንበት ዋና ነገር አዲስ ስራ ለመጀመር ለሚፈልጉ ሰዎች ዝም ብሎ ስራ አይጀምርም ሴታፑ መጀመሪያ ማይንድ ሴት መስተካከል አለበት የሚሉ እንዳለ ሆኖ በራስ መተማመን የሚያስችል እውቀት ማግኘት ያስፈልጋቸዋል ከሁሉ ነገር መጀመሪያ በራስ መተማመን ነው እችላለሁ ለምን እኔ ከማን አንሳለሁ የሚል ማንነት እንደገና የራስን አቅም መረዳት እድሎችን ማየት ያስፈልጋል ሌላ ለመስራት የሚያስፈልጉት ነገሮች በደንብ መረዳት ያስፈልጋል ዋጋ ለመክፈል መዘጋጀት ያስፈልጋል እንደምታውቁት ምንም ፍሪላንስ የለም የሚባል አባባል አለና ሁሉ ነገር ከዋጋ ከምንሰጠው ከምናደርገው ከመሰጠታችን የሚመነጭ ስለሆነ ይህን እንዲረዱ እያንዳንዱ ሂደት እንዳለው ዋጋ እንዳለው እንዲያውቁ
እናደርጋለን የሚል ሀሳብ አለ። ምናልባት አቶ ፍቃዱ እዚህ ላይ እንዲጨምሩልኝ የሚፈልገው እኛም እናምንበታለን አይደለ? ከዚህ ቀደም የኢትዮጵያ ወጣት ስራ ፈጣሪዎችን አምጥተን እዚህ ውይይት ስናደርግ ብዙ ጊዜ የፋይናንስ አቅርቦት እነሱ ጋር ብዙ ጊዜ ችግር እንደሌለና ወጣቱ ስራ ለመፍጠር መጀመሪያ የማይንድ ሴቱ መሰራት እንዳለበት አንስተው ነበርና እንደው ምናልባት እናንተ ትሬኒንግ ከመስጠት ጋር ተያይዞ አንድ ወጣት ባይምሮ መስራት የሚፈልገውን ወይም ደግሞ ይሄን ሰርቼ ውጤታማ እሆናለሁ የሚለውን ባይምሮ ብቁ መሆን አለበት ብላችሁ ታምናላችሁና ባይምሮ ብቁ መሆን ብቻ ለወጣት ስራ ፈጣሪዎች መፍትሄ ይሆናል ብላችሁ ታስባላችሁ? በጣም ጥሩ። ባይምሮ ብቁ መሆን ብቻ ወሳኝ ነገር አይደለም፣ ወይም ሁሉን ይጨርሳል ማለት አይደለም። ግን እኛ ዋና የተነሳንበት አላማ ቅድም እንዳልኩት እነዚህን ወጣቶች እንዴት ነው ወደ ስራ ፈጣሪ የሚገቡት? እንዴት ነው አስፈንጥረን እዛ የምናደርሳቸው? አቅማቸው እንዴት ነው የሚረዱት? እንደገና እድሎች እንዴት ነው የሚያገኙት? እውቀት አላቸው፣ እውቀቱን ወደ ገንዘብ የሚቀይሩበት መንገድ እንዴት ነው? ለራሳቸው ዋጋ የሚሰጡትን በምን መንገድ ነው የሚለውን በጣም ቴክኒካል የሆነ ቬሪ ፕራክቲካል የሆነ ስልጠናዎች እንሰጣለን። እንደውም አሁን ቢሮ ከጀመርን በኋላ ራሱ በርካታ ሰዎች እየደወሉ ሪሶርስም እንዳላቸው የስራ ፍላጎት እንዳላቸው እኛ እንደምንደግፋቸው እንዲህ አይነት ኢንስቲትዩሽኖች እንደሌሉ በብዛትና በጣም ፕሮሚሲንግ እንደሆነ ነው የሚያወሩትና እናበቃለን የሚል ሀሳብ ነው ያለን። በትክክሉ የመጡት ሰዎች እንደ ቀድሞ ወይም ከዚህ በፊት እንዳለው ዝም ብሎ ትሬኒንግ ሰጥቶ ወይ ወስዶ መሄድ ብቻ ሳይሆን በደንብ ክትትሉም ይኖረናል። በኋላ ዲቴል ስንመጣበት ዋና የሰብን ሴት አላማዎች በሁለት ከፍል እናያቸዋለን። ወደ እሱ ከመግባታችን በፊት መቼስ ሰዎች ክፍተት ሲኖር ወይም ችግር መኖሩ ሲያውቁ ነው አይደለ እንደዚህ አይነት ሀሳቦችን የሚያመጡት። ወደ 5 አካባቢ የሚደርሱ ካምፓኒዎች አሉኝ ብለህ ነበርና ስትጀምር እንዴት ነበረ ስሜቱ? ምክንያቱም አንተም ከጀማሪነት ነው አሁን ተነስተ እዚህ ጋር የደረስከው፣ ምናልባት በግል አንተ ማለት ነውና ስትጀምር እንዴት ነበረ? ስታወሩ ስሰማ ምንድነው መነሳት አለ፣ መውደቅ አለ። ከሰክሰስ በፊት ብዙ መንገዶች አሉና እዚህ ሰክሰስ የሚባለው ቦታ ላይ ከመደረሱ በፊት የነበሩ ስትራግሎች፣ ስትነሳ ያጋጠሙ መሰናክሎች፣ እነዚህን 5 ካምፓኒዎች አሁን ሰክሰስፉል ነኝ ብለን ራን እንድታረግ ያደረገህ መንገድ ምን ይመስል ነበረ? ምክንያቱም የሚሰሙ ልጆች የሚሰሙ ወጣቶች ስራ ለመፍጠር የሚነሳሱ በቃ ከዚህ ጋር ጀምረን ወዲያው ሰክሰስ ላይ ደርሳለሁ የሚለው ሜንታሊቲ እንዳይኖር ያሉት የነበሩት ውጣ ወረዶች ምን ይመስሉ ነበረ? ያው ብዙ ነው። የህይወት ቀላል አይደለም። እንዳልኩሽ እኔ በመጀመሪያ ዲግሪ ከአርባ ምንጭ ዩኒቨርሲቲ ነው ያገኘሁት። በአርኪቴክቸርና አርባን ፕላኒንግ ነው የተማርኩት። ያው ብዙ ሰው እንደሚያደርገው እንደወጣው ወደ ስራ ገባሁኝ። አንድ ፈርም ውስጥ 3-4 አመት አካባቢ ሰራው። ከዛ ነገሮች ሊለወጡ እንደማይችሉ በደንብ ተረዳው። ቆይቼ ነው የገባኝ። መጀመሪያ ላይ በጣም ተስፋ አልቆረጥኩም ነበረ። ያው ስራውን ነው የምታስቢው፣ ሌላ ነገር አታስቢው። ያው ብዙ አካሄድ ከሄድኩ በኋላ ብዙ እንደማያስኬደኝ ተረዳው። ኢሚዲየትሊ ስራ በቃ በዚህ መንገድ መሄጄኔ ለውጥ እንደማላመጣ እንደማልለወጥ ሲገባኝ አቅጣጫ መቀየር እንዳለብኝ ከወሰንኩ በኋላ የኤግዚት ስትራቴጂ ነድፌ ያው በጣም ፈርሞ ባይዘው በጣም ጥሩ ግንኙነት ነበረኝ። በጣም ልዩ ሪሌሽን ነበረና ዝም ብዬ መውጣት አልነበረብኝም። ብዙ ነገሮች ሴታፖችን ከሰራው በኋላ ያው ግዴታ አንድ አጋጣሚ ኢመርጀንሲ መጣና ቤት ከዛ ጋር አያይዤ ያው መለቀኩኝ ማለት ነው። በኋላ ስራ ስለቅ እውነት ለመናገር ደሞዜ በወቅቱ ወደ 2000 ብር ነበረ። ያቺ ደሞዝ ምንም አትበቃም፣ ኦልሬዲ ለትራንስፖርት ማጥቶንምና ከዚህ ቤት ብዬዋለሁና ለመጀመሪያ ጊዜ ችግር ያየሁት ተመርቄ ደሞዝ ከጀመርኩ በኋላ ነው። ምክንያቱም መጀመሪያ ላይ ያው ቤተሰብ ይረዳሻል፣ ትምህርት ቤት ገንዘብ ይላክልኛል፣ ካምፓስም ያው ወጪዎች ብዙ ነገር ዩኒቨርሲቲ ነው ይሸፍነው፣ ብዙ ጫና ነበረብኝ። ልክ ከተመረቁ በኋላ ግን ያው ቤተሰብን ለመርዳት ተቸገረ። ኦልሬዲ ተመረቄ ያለው መመረቄ ብቻ ሳይሆን ስራም አግኝቻለሁ። ስለዚህ አሁን መርዳት ሳይሆን ምናልባት ከኔ ነው የሚጠብቀው ቤተሰብ ሁሉ እና በጣም ጭንቀት ውስጥ ገብቼ ነበረ። ግን ለጊዜው ብዬ 1 አመት 2 አመት 3 አመት በትዕግስት አሳለፍኩኝ። ከዛ በኋላ እንደማይሆን ሲገባኝ ለቅቄ ወጣሁ። ስወጣ ምንም ነገር የለኝም። ከወረዲ በጣም የተቸገርኩ ነው። ስለዚህ ከዚህ ላይ ምንም አይመጣም ብዬ ኢቭን ምን እንደምሰራ ራሱ አላውቅም። መውጣቴን ብቻ ነው የማውቀው። እንደማይሆነኝ ሳውቅ አቅጣጫውን ለተውኩ። ከዛ በኋላ አንድ ስራ መጀመር እንዳለብኝ ያው አሰብኩኝ። የማይሆን ነገር እንዲሆን አድርጌ አንድ የኮንስትራክሽን ካምፓኒ መሰረትኩኝ ማለት ነው። አጋጣሚ ያው በጣም እንግዲህ ያው መለወጥ እንዳለብኝ ቅድም ያልኩሽ በውስጤ በጣም እምነት አለ። እኔ በጣም መለወጥ አለብኝ፣ ነገሮችን እንዲሆኑ ማድረግ አለብኝ ብዬ ብዙ እምነት ነበረኝና የማይሆን ነገር አድርጌ አንድ ካምፓኒ መሰረትኩኝ።
ካምፓኒው በጣም ታምር የሚባሉ ስራዎች ሰራ። በተለይ ከውጭ ካምፓኒዎች ጋር ቻይና ጋር ቱርኮች ጋር ትልልቅ መንገዶች እርዝወርክ ስራ ጀመርኩኝ። በጣም ብዙ እየሰራሁ እየሰጡኝ ተጨማሪ እየሰራሁ እየሰጡኝ ቻይኖች ጋር በጣም ብዙ ረዥም መንገድ ሰክሰስፉል መንገድ ሰራሁ ወደ ጎንደር፣ ደቡብ ጎንደር አካባቢ። በሂደት ያው ቱርኮች ደግሞ እንደዚህ ስራ እንደሚሰጡ እንትን ሰማሁ። ከዛ ከእነሱ ጋር ዲል አረኩኝ። እነሱ ደግሞ የተሻለ ሬት የተሻለ ዋጋ እንደሚሰጡ ዲል አደረግን። ግን ገንዘብ ቀድሞ እንደማይሰጡ ግን በሂዳ ከተሰራ በኋላ ግን ከተረካከበን በኋላ ግን እንደሚሰጡ አሳመኑን። እኔ ደግሞ እዛ ጋር የሰራሁት የተወሰነ ገንዘብ አስመርቼ ነበረ። ቀላል ነበረ ለእኔ ማሽኖች በሰዎችን ያው አስማምቼ በአድቫንስ እየሰጠው ለረጅም ጊዜ ክፍያ ደግሞ ቼክ እየሰጠው ያው ወደ ስራ ገባ። ብዙ ስራ ገባ። እነሱ የመጀመሪያ ወር ጨረስን። ያው ፔመንት ስንጠይቅ አይ ትንሽ ተራዝሟል ቆይቷል ያሉ 2 አመት 2 ወር 3 ወር እያሉ በጣም ብዙ ችግር ውስጥ አስገቡ። ምክንያቱም ያው ብዙ ነገር ሪሶርስ ይዤ አይደለም የጀመርኩት፣ በሌላ ሰው ሪሶርስ ነበረ በማግባባት ኮኔክሽን የሰራሁት። ካምፓኒዎቹ ለካ ኢንተርናሽናል ማፊያ ናቸው። ሌሎችም እንደኔ የመሳሰሉ ብዙ ሰዎች ላይ በጣም ጉዳት አደረሱ። ብዙ ራሳቸውን ያጠፋሉ፣ አገር ጥለው ያጠፋሉ። እኔም ከባድ በቃ ኦልሞስት ራሴን የማጥፋት ደረጃ ደርሻለሁ። ኦልሞስት ደርሼ ነበረ። ያው እግዚአብሔር መሀል ላይ ጣልቃ ገባና ያው ተረፍኩኝ እና ብዙ ጉዳት አደረሱብኝ። ቤተሰቦቼ እስከ መበተን ድረስ ደርሰው ነበረ። ብዙ ፈተናዎችን አልፌያለሁ። ግን ያው የእውነት ለመናገር በወቅቱ ህይወት ይቀጥላል ብዬ አላስብም ነበር። ለምን ሁሉ ጋዳ ነው ሰዎች በእምነት እንትን የሰጡኝ። አንዳንድ ቦታ ደረቅ ቼክ ሁላ ሰጥቼ ነበረ እና የወንጀልም አይነት ኬዝ ይሆናል ቻክ ሚዲያ አውቶማቲካሊ እና በዛ ሁሉ እግዚአብሔር ረድቶኝ ያው አልፌያለሁ፣ ብዙ አልፌያለሁ። እና ያው አሁን በጣም ዋናው ነገር የኔ ታሪክ ሳይሆን ስራ ለመፍጠር ሲታሰብ ድሮ እኔም እንደማስበው እንደነበረ ልክ ስራ እንደጀመር ሁሉ ነገር አንድ አልጋ ባልጋ የሚሆን ይመስለኝ ነበረ። ፋይናንሻል ፍሪደም ለማግኘት ነበር የምሰራው። ግን በጣም መታወቅ ያለበት ፋይናንሻል የተሻለ ፍሪደም ያለው ምንም ሳይኖርሽ ነው። ስራ ሳትጀምሪ ወደ ባሰ ዕዳ ነው የምትገቢው፣ ወደ ባሰ ቴንሽን ነው የምትገቢው፣ ወደ ባሰ ዋናው ነገር የስራ ፈጠራ ትርጉም መሆን ያለበት ብዙ ገንዘብ አገኛለሁ አይደለም። ምንድነው እግዚአብሔር ለምንድነው የፈጠረኝ? ለዚህ ምድር ማበረክተው ነገር ምንድነው? ማህበረሰብ በምንድነው ማገለግለው? አገሬን በምንድነው ማገለግለው? እሱ ለማውጣት ነው ሰው መታገል ያለበት እንጂ ባይዘይ ከሁላችንም በጣም ባለ ብዙ ዕዳ የገንዘብ ጫና ያለበት በጣም ብዙ ኢንቨስተር ነው። ብዙ ዕዳ ውስጥ አለ። የባንክ ዕዳ አለበት፣ የሌሎች ድርጅቶች ዕዳ አለበት። ሁሌ ገንዘብ ይፈልጋል። ሁሌ ስራ ላይ ስላለሽ በጣም ገንዘብ አይበቃም። ሁሌ ሰራሽ ቁጥ ገንዘብ እያጠረሽ ነው የሚሄደው። ስለዚህ እንደዚህ አይነት ጫና ውስጥ እንደሚገባ ቻሌንጅ ውስጥ እንደዚህ አይነት ደግሞ አስቸጋሪ ሁኔታዎች ሊፈጠሩም እንደሚችሉ በዛ ውስጥ ግን በውስጣችሁ ያለው ነገር እንዳይሞትና እግዚአብሔር ፕሮቴክት ስለሚያደርገው ራያችሁን መበርታት ያስፈልጋል፣ ጽናት ያስፈልጋል በእነዚህ ሁሉ ፈተና እና ይሄ ሁሉ ፈተና ደርሶብኝ ነበረ። ኢቭን ተሰድጃለሁ። ባይዘይ መጨረሻ ላይ ዱባይ ሄጄ ለ6 ወር ያህል ያው ቆይቼ ያው ተመጣሁ። ነገሮቹ ሲስተካከሉ ተመልሼ መጣሁ። በኋላ ያው በወቅቱ ችግር ውስጥ በገባሁበት ጊዜ ምንም ማድረግ ስለማልችል መማር ብቻ ነበር የምችለው። አጋጣሚ 2 ማስተርስ ተማርኩኝ። ችግር ውስጥ በገባሁ ጊዜ ኦልሬዲ ምንም ማድረግ አልችልም ነበር፣ መማር ብቻ ነበር የምችለው። ለምን ኮሚኒኬሽን በጣም ሊሚት አድርጌ ያለው ሪስክ አለ እንዳልኩሽ። ፖሊሶች ይፈልጉልኝ፣ ሰዎችም ሊገሉኝ ወር ላይ ይፈልጋሉ። ኦልሬዲ ገንዘብ ይበላ ጠፋ ብለው ያስቡ ስለነበረ እና 2 ማስተርሶችን ተማርኩኝ። በኋላ መጨረሻ ላይ እግዚአብሔር ደግሞ ሌላ ካምፓኒ ደግሞ እንደዚህ አቋቋመ። በዚህር ምንም በዛ ሁኔታ በነበርንበት አንድ ካምፓኒ አቋቋመን፣ የሊፍት ካምፓኒ። በአሁኑ ሰዓት አለ የተባለ ከተማችን ውስጥ ታዋቂ ብራንድ ነው። ዲስትሪቢዩት እናደርጋለን፣ ኢንስቶል እናደርጋለን፣ ኢምፖርት እናደርጋለን። ጥሩ ግሩ አደረገ። በሂደትም ሌሎች ትምህርት ቤት ቢዝነሶችም ጀመረን። ትምህርት ቤት በጣም አሁን ከተማችን ውስጥ በጣም ምርጥ የተባለ ኦፍ ኮርስ ከትንሽ ነው የጀመርነው፣ ከፕሪ ስኩል ነው የጀመርነው። አሁን መጪው አመት የ8ኛ ድረስ የሚያድግ ነው። ኢንተርናሽናል ስኩል ነው በካምብሪጅ ካሪኩለም። በጣም ውድም በጣም ቤስትም ትምህርት ቤት ነው እየሰራን ያለ ነው። ሳይድ ሌሎችም አሁን ወቅታዊ የሚሆናሉ። አንዳንዶቹ ኤክስፖርት የምናደርግበት ድርጅት አለ። ሌሎችም ነገሮች ኢምፖርት እናደርጋለን እና ሰፊ ስራ ነው ያለው
እና ያ ሁሉ እንዳልኩሽ በሙት መሃል አልፈን በእሳት መሃል አልፈን ነው እንጂ እንደው ስሙዝ ሆኖልን አልጋ ባልጋ ሆኖ ብዙ ፈንድም አግኝተን ምናምን አይደለም። በቃ ኮንታክታችን፣ የፋሚሊ ሪሌሽናችን፣ ካምፓኒዎችን ድፍረት፣ የተለያዩ ነገሮች ተጠቅመን ነው እግዚአብሔር ጋር ያው እግዚአብሔር ታክሎበት ወደ ስኬት መጣ። ወደ ስኬት መጣው ብዙ ሰዎች የተተረፈረፈ ገንዘብ ያለኝ ይመስላችኋል? አይደለም። ብዙ ቪዥኖችን እኖራለሁ፣ ብዙ ካምፓኒዎች ረን አደርጋለሁ፣ ብዙ ስታፎች አሉ፣ ሳለሪያቸው ይከፈላል፣ ግብር እንከፍላለን። እና እነዚህ ነገሮች አላይቭ አድርጎ መሄድ ትልቅ ሰክሰስ ነው። ሰክሰስ ደግሞ ብዙ ገንዘብ ማለት አይደለም፣ ብዙ ሀብት ማለት አይደለም። እግዚአብሔር ይመስገን ብዙ ነገር እየባረከን ነው። ግን ያው ስኬት ብዙ ገንዘብ ማግኘት ይመስላችኋል ብዙ ወጣቶችና ስኬት እሱ ሳይሆን እውነት ያ ዲዛይን ያረጋችሁት ነገር መኖር ነው ዋናው ነገር። ቀደም ያልኩት በውስጣችሁ የሳላችሁት ነገር ራሳችሁን እኔ እንደዚህ ነኝ ብላችሁ ያላችሁት ነገር ያ ነገር መኖር ነው ስኬት። እና ያ ነገር እግዚአብሔር እጥቶን እየኖርኩ ነው። እንግዲህ እንደምታውቂው ቢዝነስ ኢንስፓየር የሚያደርገው ሰዎች በፈተና ሲያልፉት ነው አይደለ? ብዙ ጊዜኛ የምናነሳው አንዳንዴ ውጤታማ ስራ ተብሎ ቢገለጸው አልጋ ባልጋ ሲሆን አይደለም። ሰዎች ከትንሽ ቢዝነስ ተነስተው ህይወታቸውን ለመቀየር በሚያደርጉበት ጥረት እደርስበታለሁ ብሎ ያሰቡትን ሲወድቁ ሲነሱ የመጡበት መንገድ ነው ሰዎች የሚያነሳሳው። አሁን እንዳልከው አንተም እንደገለጽከው የተሻለ ቦታ ለመድረስ የምናስብ ከሆነ ፈተናዎችን ማለፍ አለብን ብዬ አስባለሁ። የሚባልም አለ አይደለ? አንዳንዴ ሊፍቱን የቱ ጋር ተጠቀምከው ህይወት ደረጃ በደረጃ ና ሲባል አንተ ግን የቱ ጋር ነው ሊፍቱን የተጠቀምከው የሚሉ ሰዎች አሉና ስንመለስ የአሀዱ ሬዲዮ የ5 ሰዓት ተኩል መረጃዎችን እንዲሁም የአጋሮቻችንን መልእክት አድምጠን ስንመለስ በዚህ ጉዳይ ላይ ሰፊ ሀሳቦችን እናነሳለን። እናንተም አብራችሁን ቆዩ። ቤተሰቦቻችን እንደምን አርፍዳችኋል? አሁን ከረፋዱ 5 ሰዓት ተኩል ሆኗል። በማድመጥ ላይ የምትገኙት የኢትዮጵያውያን ድምጽ የሆነውን አሀዱ ሬዲዮ 94.3 ነው። የዕለቱን የውጭ ምንዛሪ ኢትዮጵያ የምትገበያ የጨረታና ክፍት የሥራ ቦታ ማስታወቂያ መረጃዎችን እናሰማችኋለን። ከውጭ ምንዛሪ ዋጋ መረጃዎች እንጀምራለን። በዛሬው ዕለት አቢሲኒያ ባንክ አንድ የአሜሪካ ዶላር 129 ብር ከ84 ሳንቲም ገዝቶ 132 ብር ከ44 ሳንቲም በመሸጥ ላይ ይገኛል። ፓውንድ ስተርሊንግ 167 ብር ከ75 ሳንቲም ገዝቶ 171 ብር ከ11 ሳንቲም በመሸጥ ላይ ነው የሚገኘው። ዩሮ 141 ብር ከ95 ሳንቲም ገዝቶ 144 ብር ከ79 ሳንቲም በመሸጥ ላይ ይገኛል። የተባበሩት አረብ ኤሚሬት ድርሃም 35 ብር ከ35 ሳንቲም ገዝቶ 36 ብር ከ06 ሳንቲም በመሸጥ ላይ ነው የሚገኘው። የካናዳ ዶላር 93 ብር ከ63 ሳንቲም ገዝቶ 95 ብር ከ50 ሳንቲም በመሸጥ ላይ ይገኛል። የውጭ ምንዛሬ ዋጋ መረጃውን ያገኘነው ከአቢሲኒያ ባንክ ነው። የኢትዮጵያ ምርት ገበያ የዕለቱን የግብርና ምርቶች የግብይት መረጃዎች እንንገራችሁ። ለሀገር ውስጥ የቀረበ ቡና ያልታጠበ 7452 ብር፣ የታጠበ 9478 ብር። ለሀገር ውጭ የቀረበ ያልታጠበ ቡና 7448 ብር። ነጭ ሁመራ ጎንደር ሰሊጥ 18050 ብር፣ ነጭ ወለጋ ሰሊጥ 15200 ብር፣ አረንጓዴ ማሾ 5600 ብር፣ ድቡልቡል ነጭ ቦለቄ 12200 ብር። ለበለጠ መረጃ 934 አጭር የጽሁፍ መልእክት እንዲሁም 929 በስልክ የድምጽ ጥሪ ምላሽ በመጠቀም የገበያ መረጃን ማግኘት ትችላላችሁ። የጨረታ መረጃን ስንጠቁማችሁ ደግሞ የቡታጅራ ከተማ አስተዳደር ፋይናንስ ጽህፈት ቤት በ2017 በጀት ዓመት የተለያዩ የግንባታ ስራዎች ለተለያዩ ሴክተር መስሪያ ቤቶች አገልግሎት የሚውል ለደረጃ 9 ለተደራጁ ማህበራት ብቻ የሚጋብዝ የአቱ ትምህርት ቤት የመማሪያ ክፍሎች ግንባታ፣ የሸዋበር ትምህርት ቤት የመማሪያ ክፍሎች ግንባታ እንዲሁም የቡታጅራ ከተማ የምክር ቤት አጥር ግንባታና የሴራና ባህል አዳራሽ ግንባታ ግዢ በግልጽ ጨረታ አወዳድሮ መግዛት ይፈልጋል። ስለሆነም ፍላጎቱ ያላችሁ ተጫራቾች ዝርዝር መረጃውን በአዲስ ዘመን ጋዜጣ በመመልከት በጨረታው መሳተፍ ትችላላችሁ። ክፍት የስራ ቦታ መረጃን ስንጠቁማችሁ ደግሞ ብርሃን ኢንሹራንስ በሚከተሉት የስራ መደቦች ሰራተኞችን አወዳድሮ መቅጠር ይፈልጋል። የስራ መደቦቹም ሲኒየር አፕሊኬሽን አድሚኒስትሬተር፣ ብራንች ማናጀር፣ ፋይናንስ እና ኢንቨስትመንት ዲፓርትመንት ሲሆኑ ብርሃን ኢንሹራንስ ድረገጽን በመመልከት ዝርዝር መረጃውን ማግኘት ትችላላችሁ። ውድ የአሀዱ ቤተሰቦች አሀዱ ሬዲዮ ስራውም ጨረታውም እንዲቀናችሁ ይመኛል። ለአሀዱ ሬዲዮ ያላችሁን ሀሳብ አስተያየትና ጥቆማ በ7545 በመደወል እንዲሁም አጭር የጽሁፍ መልእክት በመላክ አሳውቁን። በቀራንዮ ላይ ታየ አባይ ኢንሹራንስ ለመላው የክርስትና እምነት ተከታዮች መልካም የትንሣኤ በዓል እንዲሆን ይመኛል። ለመድህን ዋስትና ፍላጎቶ ሁሌም ከጎኖ ይቆማል። አባይ ኢንሹራንስ አክሲዮን ማህበር የሕይወትና የጤና የንብረት እንዲሁም የሕጋዊ ኃላፊነት ዋስትናዎችን በላቀ ትሕትናና ቅልጥፍና ይሰጣል። አባይ ኢንሹራንስ አክሲዮን ማህበር እርሶ በዘወትር እንቅስቃሴው ለስኬቶ ይትጉ። አስቀድሞ ግን ከአባይ ኢንሹራንስ የሕይወትና የጤና የንብረት እንዲሁም የሕጋዊ ኃላፊነት ዋስትናን ይግዙና ያለ ስጋት ይጓዙ ይሎታል። በአዲስ አበባና በክልል ባሉ ሁሉም ቅርንጫፎች በደስታ እናገለግሎታለን። የአእምሮ ሰላም
አባይ ኢንሹራንስ አክሲዮን ማህበር መልካም የትንሣኤ በዓል ይሁንልዎ። እድል ያለው እግር ላይ ነው፣ ተንቀሳቀሱበት ይባላል። አዎ እኛም አምነናል። ከመንቀሳቀስ አልፈን ልንሮጥበት ተዘጋጅተናል። ለሶስተኛ ጊዜ በምናዘጋጀው የኢትዮጵያ ታምርት ሩጫ በኢትዮጵያ የመጨረሻውን ትልቅ ሽልማት ይዘን መጥተናል። እሁድ ሚያዝያ 19 ከመስቀል አደባባይ ተጀምሮ መስቀል አደባባይ የሚያልቅ ኢትዮጵያ ታምርት የ10 ኪሎ ሜትር ሩጫ ይካሄዳል። በዚህ ሩጫ የሽልማቱን መጠን ከሰሙ ጫማ የሰቀሉ አትሌቶች ወደ ሩጫ ይመለሳሉ ብንል ማጋነን አይሆንም። ለአንደኛ ለሚወጡ ሁለቱም ጾታዎች 300 ሺህ ብር፣ ሁለተኛ ለሚወጡ ሁለቱም ጾታዎች 200 ሺህ ብር፣ ሶስተኛ ለሚወጡ ሁለቱም ጾታዎች 100 ሺህ ብር። ሽልማቱ በሁለቱም ጾታ እስከ 10ኛ ድረስ ይቀጥላል። በርካታ ኤሊት አትሌቶች የሚሳተፉበት የ10 ኪሎ ሜትር ሩጫ ይሳተፉ። ለመዝገብ ኢንዱስትሪ ሚኒስቴር ይምጡ ወይም በ0988080808 ይደውሉ። አዘጋጅ ኢንዱስትሪ ሚኒስቴር። ኢትዮጵያ ታምርት፣ ኑ እንሩጥ። የጤና መጠበቂያ ተመልሰን ተገናኝተናል። ውድ ቤተሰቦቻችን እያደመጣችሁ የምትገኙት ቢዝነስ ሎ ነው። እስከ 6 ድረስ የተለያዩ ሀሳቦችን እያነሳን ከእናንተ ከውድ ቤተሰቦቻችን ጋር አብራችሁ ቆይታ እናደርጋለን። የሰዓት አጋራችን አባይ ኢንሹራንስ አክሲዮን ማህበርና እንኳን ለብርሃነ ትንሣኤው በሰላም በጤና ደረሳችሁ እያሉ በዓሉ የሰላም የጤና እንዲሆንላችሁ ይመኛሉ። በቅርቡ በክልል ከተሞች በከፈትናቸው በቡታጅራ፣ በሆሳና፣ በሻሸመኔ፣ በቢሾፍቱ እንዲሁም በአዲስ አበባ ከተማ በፈረንሳይ በኮልፌ 18 ማዞሪያ፣ በወሰን፣ በሰሚት ፊጋ፣ በሳር ቤትና ቡልቡላ 93 ማዞሪያ በ51ዱም ቅርንጫፎቻችን ለህይወቶ ለንብረቶና ለህጋዊ ኃላፊነቱ የተዘጋጁ የተለያዩ የመድን ሽፋኖችን ይዘን ከቀልጣፋ አሰራር ጋር እንጠብቆታለን። አባይ ኢንሹራንስ አክሲዮን ማህበር የአእምሮ ሰላም አጋራችን ነው። ሌላው አጋራችን ኢትዮጵያ ታምርት ሩጫ ነው። በኢንዱስትሪ ሚኒስቴር ለሶስተኛ ጊዜ የሚደረግ ሩጫ ነው። እሁድ ሚያዝያ 19 መነሻና መድረሻውን መስቀል አደባባይ አድርጎ የሚካሄድ የ10 ኪሎ ሜትር ሩጫ ነው። ከአንደኛ እስከ 10ኛ ለሚወጡ ሁሉ አጓጊ ሽልማት ተዘጋጅቷል። እሁድ መስቀል አደባባይ እንገናኝ ይላችኋል የኢትዮጵያ ታምርት ሩጫ። እናመሰግናለን አጋራችን ስለሆነ። ሁለቱንም አጋሮቻችን እናመሰግናለን። ቀደም ብለን እንግዲህ የስራ ፈጠራ ሀሳብን ከማንሳታችን በፊት ከአቶ አስፋው ጋር በጣም ኢንስፓየር የሚያደርግ እዚህ ለመድረሳቸው ሰዎች በቢዝነስ ዓለም ውስጥ ውጤታማ ለመሆን የሚያስችላቸውን በአይምሮ ብቁ መሆንን ከዛ በኋላ ፈተናዎችን ማለፍ ስኬታማ መሆንን የሚያደርግን ምሳሌ መሆን የሚችል የህይወት ተሞክሯቸውን እያጋሩን ነበርና አንዳንዴ የህይወት ፈተናዎች ሁሌም ሰዎች ውጤታማ እንዲሆኑ ያደርጋቸዋል አይደል? ፈተና ሲበዛ አልጋ ባልጋ ሲሆን ችግሮችን አታይም፣ ምን እንደሚገጥምሽም አታስቢም። እና ህይወትሽ ላይ የምትሄጃቸው መንገዶች ሁሉ ፌል ሲያደርጉ የተሻለ ለመሆን ወደ ተሻለ ለማደግ ሌላ አቅጣጫ ለመመልከት ምክንያት ይሆንሻል። እና እሳቸውም እንግዲህ አንቱ ልበል አንተ ልበል አንተ አቶ አስፋውም እንግዲህ ህይወታቸውን ለማሸነፍ የሄዱበትና እዚህ ቦታ ለመድረሳቸው የነበረውን እንግዲህ አጠቃላይ ቻሌንጁን ሰፊ አድርገው አንስተዋል። በጣም በጣምና እንደዚህ አይነት ነገሮችን ስትሰሚ በተለይ ደግሞ አዲስ ስራ ለመጀመር የሚነሱ ልጆች እንደዚህ አይነት ነገር ሲሰሙ ኦኬ ያለሁበት ነገር ለካ እኔ ላይ ብቻ አይደለም የጨለመብኝ፣ ለካ እንዲህ ተብሎ ነው ወደዚህ የሚመጣው የሚለውን መንገድ ያሳያል ብዬ አስባለሁ። ምክንያቱም ብዙ ጊዜ ይሄ ሰዎች መጨረሻቸውን ብቻ ነው የሚናገሩት፣ ይሄ መሀል ላይ ያለፉትን መንገዶቻቸውን አይናገሩም። ግን መጨረሻው ጋር ለመድረስ የሚኖረው መንገድ በጣም ብዙ ነው፣ በጣም ፈታኝ ነው። ብዙ አይነት ስትራግሎች አሉ። ልክ ቅድም ስታነሳ እንደነበረው አቶ አስፋው ማለት ነውና ምናልባትም አሁን የእናንተ የትሬኒንግ ሴንተር መቋቋም መሰረቱም እሱ ይመስለኛል አይደለ? ወጣቶችን ኢንስፓየር ለማድረግ ለወጣቶች መንገዱን ለማሳየትና እስኪ ስለ 7 ሴትስ ፓርክ ትሬኒንግ ሴንተር የተወሰኑ ነገሮችን በሉን። ምንድነው መነሻችሁ? ለምንድነው የታሰበው? ምንስ ነው ለማድረግ ያሰበው? ያው እንዳልሽው እኛ በአጭር አመት ውስጥ ብዙ ፈተናዎች አልፈናል። እግዚአብሔር ረድቶን ነገሮች እየተቀየሩ ሄዱ። ሪሊ እንዴት ነው መናገር የምችለው ብዬ ያው አስብ ነበር። እንዴት ነው በመጽሐፍ ነው መጻፍ ያለብኝ እንዴት ነው የሚል ነገር በጣም ያሳስበኝ ነበር እና በቃ ለምን ሚዲያ ላይ መውጣት አይችልም የሚል ነገር እንትን አልኩኝ። እኔ አሁን ስራ እንደ ስራ እንደ ቢዝነስ ሜክ ለማድረግ ያው ስራ እሰራለሁ፣ በጣም ወድጃቸው እሰራለሁ ስራዎቼ። በዋናነት ግን እኔ ተፈጥሮዬን ብዬ ማስበው ሰዎችን ኢንስፓየር ማድረግ ነው፣ ማስተማር። በጣም ይሄ እንደ ለታለንቴ ብዬ ተፈጥሮዬም ነው ብዬ ትልቅ የህይወቴ ግብም ነው ብዬ ለምን ተፈጠርክ ብትኝ እኔ የሆነ ንግድ ለመነገድ አይደለም የተፈጠርኩት። ኦልሬዲ ንግድ ነግዳለሁ እንደ ስራ፣ ግን የተፈጠርኩት ለኔ ሰዎችን ኢንስፓየር ለማድረግ ነው፣ የሰዎችን ህይወት ለመቀየር ነው የተፈጠርኩት። ስለዚህ ሰዎችን ወደ ውጤት ወደ ስኬት መንገድ ማስተማር መለወጥ እችላለሁ ብዬ አስባለሁ። ተፈጥሮዬ
እንደዛ አለ ብያለሁ። በትምህርትም ዝግጅት ጥሩ ነኝ። ዶክትሬት ዲግሪ ለማግኘት እየሰራሁ ነው። አሁን ትንሽ ይቀረኛል። በስራውም ልምድ አለኝ። ስለዚህ ይህን ነገር ሼር ማድረግ አለብኝ ብዬ አሰብኩኝ። ሼር ለማድረግ ጥሩ መንገድ የሚሆነው ትሬኒንግ ኢንስቲትዩሽን ነው። ትሬኒንግ ኢንስቲትዩሽን በዛ ምክንያት ትሬኒንግ ኢንስቲትዩሽን አቋቋምን። ቆይቷል፣ 5 አመት አልፏል። ባይዞ የትሬኒንግ ኢንስቲትዩሽን ከተቋቋመ ያው ሰፊ አይደለም። ያው ትሬኒንግ ሰው ብዙ አይፈልግም። ብዙ ቶሎ ገንዘብ ስተሽው የሆነ ነገር ውስጥ በቃ በራሱ መማር ነው ብዙ የሚፈልገውና ብዙ ትሬኒንግ ኢንስቲትዩት አትራክቲቭ አይደለም ብዙ ወጣት እና በደንብ አሁን በተቻለ መጠን የላይፍ የመንተን በቲክቶክ የግል ቲክቶክ ጀምር ያለው 1 ወር ከምናምን አካባቢ እና መጀመሪያ የተናገርኩት ውጤት ፌለሪቲ ነው። የወደቁባቸው መንገዶች ምን ያህል አስፈሪ እንደነበሩ እሱን የተናገርኩት። ምክንያቱም እንዳላችሁት ሁሉ ሰው ሚስ አንደርስታንዲንግ ነው ያለው ስለ ስኬት በቃ በጣም በገንዘብ ላይ በቃ መዋኘት፣ በገንዘብ ላይ የፈለጉትን ማድረግ፣ ትልቅ ቤትና ትልቅ መኪና ብቻ እንትን ብሎ ሌላ ሀገር ሄዶ መዝናናቱ በቃ ብቻ ይሄ በገንዘብ ይደረጋል ተብሎ የሚታሰቡት ትክክል ያልሆኑ ነገሮችን ነው ሰው የሚያስበው እና ይሄ ሰው ሊያደርግ ይችላል። እግዚአብሔር ገንዘብ ከሰጠው በስራው ስኬት ካመጣና እንትን ካደረገው ሰው የፈለገውን ሊያደርግ ይችላል። ግን አንዱ ማስተማር የምፈልገው ነገር ገንዘብ ለጊዜያዊነት እግዚአብሔር በእኛ ጋር የሚያስቀምጠው አደራ ነው። ገንዘብ የህዝብ ነው፣ የመንግስት ነው፣ የሀገር ነው። ገንዘብ የራሳችን አይደለም። እግዚአብሔር በታማኝነት ለጊዜያዊነት ይሰጠናል። እግዚአብሔር ለምንድን ነው የሚሰጠን? አንደኛ እንድንጠብቀው ነው። ጠብቀን ብቻ ማቆየት ትክክል አይደለም፣ ያስቀጣል። እንድናሳድገው ነው፣ እንድናበዛው እግዚአብሔር ይፈልጋል። በዛ ሎንግ ተርም እኛ ጋር ይቆያል። ካልሆነ ሚስዩዝ ካደረግ ነው ስሜታችን እየነዳን ስሜታዊ ነገሮች ብቻ ካደረግንበት ገንዘብ ይጠፋል። መጥፋቱ ብቻ አይደለም ቅጣትም አለው። ወደ ስኬታችን እንዳንሄድ እንዳንራመድ፣ ስኬታችን እግዚአብሔር ወዳሰበልን ትልቁ መንገድ እንዳንሄድ ያደናቅፈናል። ባይዘው ብዙ ደስታ የሚያጣው ሰው ገንዘብ የሌለው ሰው አይደለም እኮ፣ ገንዘብ ያላገኘ ሰው አይደለም። ብዙ ገንዘብ ሰጥተሽው አንድ ሰው ገንዘቡ ሲያልቅ ከፍተኛ ዲፕሬሽን ውስጥ ይገባል፣ ተስፋ መቁረጥ ውስጥ ይገባል። ይሄ ቅጣት ነው። ገንዘቡ ትክክል ማኔጅ ስላላደረገው፣ ወደ ማሳደግ መንገድ ስላልሄደ፣ ስላላሳደገው፣ ስላልጠበቀው ቅጣት ነው። ህይወቱን እንደዚህ ነው የሚያበላሹ ደስታውን። ስለዚህ አሁን ምናልባት እዚህ ገንዘብ ላይ ስናነሳ አታስበው ገንዘብን ለማግኘት አይደል የምንለፋው። አንዱ እኮ የስራ መለኪያና የቢዝነስ መለኪያ ውጤታማ መሆን መልፋት ያለበት ገንዘብ ለማግኘት አይደለም። ቅድም ለማለት ሞክሬያለሁ። ጀስት ገንዘብ በመንገድ የሚመጣ ነገር ነው፣ ሪሶርሳችን ነው። ስለለፋ ገንዘብ ያገኛል። አዎ ስትለፊ መንገድ ላይ ያለው ነው። የትኛውም ፕሮጀክት አሁን በጣም አንድ የተከበሩ ሰው ልጥቀስልሽ፣ ዶክተር ቢኒያም የሚባሉ መቄዶንያ የሰሩ ሰዎች በጣም ብዙ ገንዘብ ይዘው አይደለም ወደ ፕሮጀክት የመጡት። አንድ ሁለተኛ ገንዘብ ለማግኘት አይደለም የሰሩት። በቃ ፓሽናቸውን በቃ የሆነ ስሜት አላቸው። ለአዛውንቶች፣ ለተጎዱ ሰዎች በጣም ልባቸው ተሰብሮ ሀምብል ሆነው ራሳቸውን ጥለው ሰርቭ አደረጉ። አሁን ግን የእሳቸው ፕሮጀክት ምን ያህል ገንዘብ ነው የሚያደርገው? አሁን ሰምተናል። በተለያዩ በተለያዩ ሚዲያዎች ራሱ ገቢ ማሰባሰቢያ እያደረጉ ነው። በሚሊዮኖች እየሰራ ነው፣ እየተሰበሰበ ነው ህንጻ ለመገንባት ምናምን። ገንዘቡ መጣ ኦልሬዲ። ገንዘቡ የጠራው ግን ልብ ተሰብሮ በቃ ልብ የት ነው እኮ የየሰው አሁን የየሰው ይለያያል። አሁን እኔ ምን አይነት አስተሳሰብ አለ መሰለክ? ምናልባት አቶ አስፋው ሰዎችን ኢንስፓየር እናደርጋለን አይደለ? ወደ ስራ ፈጠራም ይሄዳል፣ ወደ ቢዝነስም። ሰው መነሻ የሚያደርገው ህይወቱን ለመቀየር መጀመሪያ አንድና አንድ ገንዘብ ነው አይደል? ምናልባት አንተ እንዳልከው አላማው ገንዘብን ብቻ ማሳደድ ሳይሆን ሰዎች የሚለፉት የሚሰሩት ለውጤት ነው። ያ ውጤት ምንድን ነው? ገንዘብ ነው። በገንዘብ ውስጥ ደግሞ ብዙ ሰዎች አሉ። ለምሳሌ ከታች ከዜሮ ተነስቶ አሁን አንተ እንዳልከው ከዜሮ ተነስቶ ውጤታማ ስራ ለመፍጠር በህይወት ብዙ ሙከራ አድርገሃል አይደለ? በእጅ ላይ በቂ ካሽ ሳይኖርክ በክሬዲት በደረቅ ቼክ በተለያዩ መንገዶች ስራ ለመስራት ጥረሃል። የጣርከው ስራ መጨረሻ ላይ የምታገኘውን አስበ ነው አይደለ? ለሰዎች ወዳ ለመክፈል ገንዘብ ያስፈልጋል አይደል? ለነዛ ሰዎች የልፋታቸው ዋጋ ገንዘብ ያስፈልጋቸዋል። አንተም ውጤታማ ለመሆን ከዛ በኋላ ድርጅትክ ውጤታማ ሆኖ እንዲቀጥል ሰራተኞችክ ሰርቫይቭ እንዲያደርጉ ገንዘብ ያስፈልጋል። ስለዚህ አሁን በአንድ አቅጣጫ የምንለፈው ህይወታችንን ለመቀየር የምንሄድባቸው ገንዘብ ለማግኘት ነው። ግን አላማችን መሆን የሚገባው ገንዘብ ማግኘትን ብቻ መሆን አይገባውም አይደል? ምንድነው ያው አንዳንድ እውነታ ሁሉም የተቀበለው ሰው ኦልሬዲ እውነት አይደለም ብለሽ ብታስረጂ ትጋጫለሽ ከማህበረሰቡ። ትክክል አይደለም። ግን እውነተኛ ስኬት ገንዘብ ማግኘት አይደለም። ስኬት ያልኩሽ ቅድም ሰው በውስጡ ከእግዚአብሔር ጋር ወይ ተነጋግሮ ወይ ከሚያምነው ጋር ተነጋግሮ በውስጡ ህይወቱን ዲዛይን ማድረግ አለበት። ያቺን ዲዛይን መሬት ላይ ከተተገበረ ያ ሰው ስኬታማ ነው።
ምንድነው ታለንቴ የተፈጠርኩበት ታለንት ስኪሌ ምንድነው መስራት የምችለው እሱን ነገር እንዴት ነው ለኮሚኒቲ ዴሊቨር ማድረግ የምችለው ሰው እሱ ላይ ነው መስራት ያለበት እሱ ላይ ስቲክ ቢያደርግ ዞሮ ገንዘብ መምጣቱ አይቀርም ገብቶሻል አይደለ ሰዓሊ ስለሆንሽ አሁን ገንዘብ ብለሽ በቃ 1 ሚሊዮን ብር ቢሊዮኖች እያሰብሽ ስዕል ብትሰሪ በጣም ትካረለ ግን ስዕሉ ምንድነው ብለሽ ግን በጣም ታምር ብትሰሪ ያ ስዕል ራሱ ገንዘብ ሊሆን ይችላል ባይሆንም ዋናው ነገር ግን እሱ አይደለ እዛ ላይ ታርጌት መደረግ የለበትም የሚል እኔ አቋም አለኝ የራሴ አቋም ልክ ነው ማለት ስለዚህ የህዝብ አገልጋይነት ይቅደም ነው አቶ አስፋው አንድ ያቀለ ናት ነሰሰብ ጸጊ እኔ ገባኝ ልበል አንዴ ማለት ሰው በህይወቱ ኖሮ እስኪያልፍ ድረስ የራሱ የሆነ ፐርፐዝ አለው ተብሎ ይታሰባል ወይም ደግሞ ፐርፐዙን ማወቅ አለበት ተብሎ ይታሰባል አሁን ንግድ ላይ ስለሆነ የምናወራው ቢዝነስ ላይ ስለሆነ የምናወራው ብዙ ጊዜ ቢዝነሶች የሚጀመሩት ለምሳሌ አንድ ሰው ሱቅ ሲከፍት ሲያይ ይሄ ሱቅ ትርፋማ ከሆነ እኔም ሱቅ ልክፈት በሚል አይነት ሞቲቬሽን እንጂ የራሱ ፍላጎት የራሱ የውስጡ ጥሪ ምን እንደሆነ ሳያውቀው ስለሚሰራ በዛው ልክ ጥሪውን ሳያውቅ የሰራው ስራ ፌል ያደርጋል የማይወደውን ስራ ሲሰራ ማለት ነው አይደለ ያው በሂደት ውስጥ የሚወደውን ስራ ወይም ፐርፐዙን እየኖረ ከሆነ መሆን የሚፈልገውን ነገር እየሰራ ከሆነ ጥሪ ብሎ ያሰበው ነገር እየሰራ ከሆነ በሂደት ውስጥ ገንዘብ መምጣቱ ምንም የማይካድ ነገር ነው ለገንዘብ ነው የምትሰሪው ግን አይ እሱማ ልክ ነው መጀመሪያ በውስጣችን ያለው ይቀድማል ይሄን ሰርቼ መለወጥ እፈልጋለሁ አይምራችሁ ውስጥ ያለው ዝግጁነት ምን ለውማ ይሄ ነው ስለዚህ ይሄን ብሰራ ውጤታማ ሆናለሁ ብለን ዝግጁ ስንሆን ስራውን ስንጀምረው በዛ ስራ ውስጥ ገንዘብ ይመጣል ስለዚህ አሁን ህይወታችንን ለመለወጥ ምን እንነሳው አሁን ስራ ስንጀምር አሁን ያሳበኝ ስራ ስናስብ አንደኛ ለህዝብ አገልጋይነት ብለን አይደለም ህይወታችን የምንለውጠው ለምሳሌ አቶ አስፋው ጥያቄ ማነሳው አንተ በጣም ሰዎችን የሚያነሳሳ ህይወት ታሪክ አለ ካደል ከውድቀት ከማጣት ተነስተክ ከዛ በኋላ ቤተሰቦችክ ብዙ ሰዎች ከጎኑ ስለሆኑ አንተ ከነበርክበት ችግሮች ሁሉ አልፈክ ዛሬ ደግሞ ስኬት ላይ ደርሰሃል ስለዚህ ስኬትን ደግሞ ስትገመግም ገንዘብን ብቻ ለማግኘት ብለ ሳይሆን ብዙ ሰዎችንም ለማገዝ ችግሮችን ለመፍታት በዙሪያ ችግር ናቸው ብለ ያሰብካቸው ነገሮች ለመቅረፍም ጭምር ነው ዛሬ ላይ ደረስከው እስማማለሁ ሁሉም ሰው የሚነሳው በዙሪያው ከሚያየው ችግር ነው አይደለ መፍትሄ ብሎ የሚነሳው ከዙሪያው መፍትሄ ብሎ ለዚህ ችግር ይሄ መፍትሄ ባደርግ ውጤታማ ሆናለሁ ብሎ ስለሚያስብ ነው በዛው ውስጥ ገንዘብ የሚያገኘው ስለዚህ አሁን ስንሰራ ለመፍትሄ ብቻ ምን ሰራ ከሆነ ብዙ ጊዜ ውጤት እናጣለን ለምን መሰለ ይሄን እምለ ለምሳሌ መጀመሪያ አንተ ተቀጥረህ ትሰራ ነበር ተቀጥሮ መስራት መጀመሪያ ተቀጥረህ ትሰራ ችግርና ፈተናን አይተሃል አይደል በቤተሰብ እጅ በነበርክበት በዩኒቨርሲቲ በቆይታክ በነበርክበት ሰዓት ችግርን አላየህም ዩኒቨርሲቲው የሚያደርግልህ ድጋፍ አለ ዩኒቨርሲቲ ስንማር የቤት ኪራይ የለብንም የውሃ መብራት የለብንም ቤት ተከራይተን አንኖርም ብዙ ነገር ዩኒቨርሲቲኛ እውቀታችንና መማራችንን እናስበው ቤተሰብ ደግሞ የሳሙና እያለ የኮፒ ምናምን እያለ ብዙ ይደግፈናል እዛ ላይ ችግር አናይም ከዛ ተመርቀን ወጥተን ደግሞ አንተ እንዳልከው ስራ ዓለም ላይ ስንገባ ቤተሰብ ደግሞ እኛ እንድናደርግለት ይፈልጋል መጀመሪያ ያስተምሮናል አሁን ደግሞ ውለታውን ልንከፍል ኃላፊነታችንን ልንወጣ ይገባል ልክ አንተ ተቀጥረህ ስትሰራ ደግሞ ችግሮችን ማየት ጀመርክ ስለዚህ ተቀጥሮ መስራት ራሱ ችግር ነው ውጤታማ አያደርግም ተቀጥሮ የሚሰሩ ሰዎች ብዙ ጊዜ ተቀጥረ ከምትሰራው ስራ ወጥተህ የራስን ስራ ለመጀመር በጣም ፈተና ነው ምክንያቱም ይይዛል ትፈራለህ ተቀጥሬ በባዶ እጄ ወጥቼ ተቀጥሬ ከምሰራበት ላይ ወጥቼ በባዶ እጄ ምን ላይ ልሆን ነው ልወድቅ ነው ወይ ከዛ እንዴት እነሳለሁ የሚለው ሁሉ ነገር ያስፈራል ስለዚህ አንተ አሁን በነበርህ እውቀት በተማርከው ለምሳሌ እንበልና አርክቴክትም ተምርሃል አይደለ በአርክቴክቱ ተቀጥራ እየሰራ የህዝብ አገልጋይ ነበርክ ሙያህን አስተዋጽኦ እያደረግክ ነበር አይደለ ስራህን እያገዝክ ነበር ስለዚህ ከሙያህና ችግር ከፈቺነት ባለፈ አንተ መለወጥ እንዳለብህ ስላመንክ ነው ወደ ቢዝነስ ዓለም የገባው ትክክል ነው ስለዚህ አሁን ሁለቱም አያስኬድም ማለት ነው እኔ ያሳብ ትክክል ነው እንትኑ ቻሌንጅ አድርገኛል ትክክል ነው ግን ምን መሰለሽ እኔ አሁን መቀጠር ሁሉ ሰው እኔ ቅጥር እርግፍ አድርጎ ይውጣ ብዬ አልልም በጣም ስተት ነው አሁን ብዙ ሚዲያ ላይ ይናገራል በቃ ጥለህ ውጣ የሚል ጩኸቶች አሉ ይኸውልሽ ዘላለም ተቀጥሮ መስራት ያለበት ሰው አለ በቃ ተፈጥሮ የሆነ ተሰጥቶ የሆነ ግን ገንዘብ ግን ማግኘት አለበት ገንዘብ ለህይወት በጣም አስፈላጊ ነው ገንዘብ በምን ማይተካ ሮል ነው የሚጫወተው በህይወታችን ገንዘብ እጅግ በጣም አስፈላጊ ነው ግን ፕሮፌሽኑ በጣም ዴሊቨሪ ያድርግ በግልም በመንግስትም ቢሰራ ገንዘብ የሚያገኝበት መንገድ ግን በጣም መስራት አለበት ጎን ለጎን ግን ያቺ ሙያው ግን በቃ እሱ የተፈጠረበት ምክንያት ሊሆን ይችላል ገብቶሻል አይደለ እና መስራት ያለበት ሰው አለ ሁሌ ግን በሂደት ደግሞ በጣም ማስተር ሲያረክ በጣም ኔትወርኩ ሲያሰፋ ኮኔክሽን ሲያሰፋ ወደ ግል ደግሞ ስራ ሄዶ የሚሳካለት ሰው አለ በጣም ጥሩ ነው እሱ ሁለተኛ በቅጥር ብዙ መሄድ ማይችል ሰው አለ ተፈጥሮ ያልሆነ እኔ መጀመሪያ ራሴን አሰሳ አላረኩም ነበር እኔ ምን አይነት ሰው ነኝ የሚለው ነገር አሰሳ አላረኩ ስማርም አሰሳ አርጌ አምኜበት ምናምን አይደለም እኔ በጣም ከብዙ ጊዜ በኋላ ያልኳችሁ ቅድም
ከፍተኛ ውድቀት እስክወርቅ ድረስ ራሴን አላቅም ነበረ። እኔ እግዚአብሔር ሲረዳኝ ያ ውድቀት በህይወቴ ባያልፍ ኖሮ ሰከን ብዬ ራሴን ማየት የምችል ሰው አልነበርኩ። የአየር ላይ ነው የገጠመኝ ነገር እየነዳሁ ነው መሄድ የነበረውና ራስን ማወቅ አለባቸው ብዬ ማስተምረው ወጣቶችም ለዚህ ነው ከኔም እንዲማሩ ነው። ግዴታ ወድቀው መነሳት የለባቸውም እና ራስን ማወቅ መጀመሪያ ጥሩ ነው። ከዛ በኋላ ራስሽን ካወቅሽ በኋላ ግን እዛ ጋር ስራውን የማሳደግ የማስፋት ገንዘብ ትልቁ እንዲሰራ ማሰብ ይሄ ጤነኛ ነው። ግን ከመጀመሪያ ገንዘብ እንዴት ነው ማገኘው ብለሽ ብትነሺ ጭራሽ አታገኙም፣ አይገኝም ገንዘብ እንደዛ ስታስቢ እንደዛ ስቴጅ የምሬን ነው። ስለዚህ እኔ ምንድነኝ እኔ ውጤታማ መሆንበት ስኬት በጣም የተሻለ ነገር መሰራበት ነገር ምንድነው ሙያዬ ምንድነው ተፈጥሮዬ ምን አይነት ነው እሱን አሰስመንት ከሰራሽ በኋላ ምንም ነገር ሊሆን ጀምሪ እሱ ነገር ጀምረሽ እዛ ግን ምትከፊ የሚያስከፍል ዋጋ እየከፈልሽ ስትሄጂ የግድ በቃ ስኬት መስፋት ዞሮ ዞሮ ሁሉንም ስታገለጊ ነው። ብዙ ሰፊ ህዝብ ስታገለጊ ነው ገንዘብ የሚገኘው። ባይዘው ገንዘብ ህዝቡ ጋር ተበትኖ ነው ያለው። ስለዚህ ብዙ ገንዘብ ማግኘት ከፈለግሽ ብዙ ህዝብ አድሬስ አድርጊ፣ ብዙ ህዝብ ጥቀሚ። ገብቶሻል? ያን አገልግሎት ለማግኘት ሰው አንቺ ጋር ይመጣል፣ ገንዘብ ይዞ ይመጣል። ስለዚህ አድማስሽን ታስፊያለሽ። ማደግ፣ ማስፋት፣ በሌላ ማገር መጨመር የሚሉት ነገሮች ከዚህ በኋላ ይጣላል። እዚህ ባይዘው ውጭ ማገር ካምፓኒ አለኝ የግድ መስፋት አለበት። ገብቶሻል አይደለ? ስለዚህ መጀመሪያ ገንዘብ እያልተንሷ በቃ ምንድነው ማድረግ የምችለው ምንድነው የኔ ክህሎት እና እንዴት ነው ለሰውን ማገልገል የምችለው። ከዛ በኋላ ግን እንዴት ነው ገንዘብ የሚያድገው ነገሩ እንዳልኩሽ ኔት ገንዘብ ቢሰራ እንዳልኩሽ ምንም ስራ የሌለው ሰው የተሻለ ሊሆን የሚችለው። ትልልቅ ኢንቨስተሮች፣ ትልልቅ ፋብሪካዎች፣ ትልልቅ ኢኖቬተሮች ትልቅ የገንዘብ እጥረት ውስጥ ነው ያሉት። ለምን? ፍላጎታቸው እጅግ ሰፊ ነው። እጥረት አለባቸው፣ ብዙ ዲማንድ አላቸው፣ ብዙ ደሞዝ ይከፍላሉ፣ ብዙ ግብር ይከፍላሉ። ሁሉም ይጠብቅባቸዋል፣ ማህበረሰብ ይጠብቃል፣ መንግስት ይጠብቃል። እና እጥረት ግን አለባቸው። ግን ስኬታማ ናቸው። በጣም ሻያን እያደረጉ ነው፣ እያደጉ ነው። ስለዚህ ገንዘብ አላቸው ወይ ብትይ ገንዘብ እንትን ድምሩ የለም ነው የሚሆነው። አዎ በካሽ ላይ ነው ግን ካይንድ አላቸው ብለን የምናነሳው። አዎ ኢንካይንድም ሲሰራ ኔጌቲቭ ሊሆን ይችላል አንዳንድ አይታወቅም። እውነት ነው። ይሄ ግን በስኬት ናቸው ስትል ባለፈው ባለጸጋና ባለሀብት ብለን ብዙ ስላነሳን እንደሱ ነው ሀሳቡ። ምናልባት ሰዓታችንም ሳያልቅብን ስለ ሰቨን ሴት ቅድም ያነሳው ጥያቄ ነበርና ሰቨን ሴት ስፓርክ ምንድነው የያዛችሁት የትሬኒንግ አይነቶች ምን አይነት ምንድናቸው የሚለውን እስኪ እሱና በጣም ጥሩ ጥያቄ ነው። አንዱም እንድንመጣ ስፔሻሊ እኔ ወደዚህ እንድመጣ ካርገኛ አንዱ እንደ ዳይሬክተር ትልቅ ፕሮጀክት ነው የያዝነው እና እኔ አቶ አስፋውን ሳገኝ ወይም ወደዚህ ወደሱ ቪዥን ስቀላቀል እንደ ስራ ፍላጎት ብቻ አይደለም እና መገናኘታችንም ራሱን የቻለ መንገድ አለው እና ቪዥኑን ከሰማው ጊዜ ጀምሮ ግን ላይክ ሰርቪስ እንደሚሰጥ ሰው ነው ራሴ አክት ማድረግ ኖት አባውት ሳለሪ እውነት ለመናገር የሚገዛ ሀሳብ ስለነበረና ስለሆነም ብዙ ወጣቶችን ማድረስ የሚያደርግ ስለሆነ ነው እና በዋናነት የስራ ተነሳሽነታቸውን መፍጠር ይቻላል ብዬ ስለማመን ቶሎ ላለው እውቀት የህይወት መብራት ነው። ልጆቹ ማወቅ አለባቸው። በእውቀት የሚደረግና በግምት የሚደረግ ነገር በጣም ዲፍረንስ አለው። እንደውም አሁን በቀደም አንድ ሚዲያ ላይ ሰምቼ ክፍለ ሀገር ነው አንድ ፖሊስ ነው የተናገረው አባቱን የገደለ ልጅ ከጓደኛው ተማክሮ ብዙ ብር አላቸው እሳቸው ግን ቬሪ ትራዲሽናል በሆነ ወይ ነው የሚነግዱት። ከዛ ያናገራቸዋል። ኦልሬዲ ፐብሊክ የወጣ ጉዳይ ስለሆነ ሲያናገራቸው ፈቃደኛ አልሆኑም። ሄዶ ለጓደኛው አወራ፣ ገደሏቸው ሰውየውን አባትየውን ለገንዘብ ብሎ አንተ ልቀቅልኝ እኔ ልስራበት እንደዚህ የሚል በኋላ እሳቸውም ነፍሳቸው ጠፋ፣ ልጁም ወህኒ ገባ እና ማአት ጋፖች አሉ። ገንዘብ ኖሯቸው በባህላዊ መንገድ የእኛ ሀገር ያው ትሬንዱም ብዙ ለማውራት አሁን ታይም የለም እንጂ ንግዱ ራሱ በመሀላ ማርያምን ገብሬን እየተባለ የምንገዛዛው ስለ ፊክስድ ነገር የለም፣ ዲጂታል አይደለም፣ የተለያዩ ነገሮች እና አሁን ያለንበት ዲጂታል ኤጅ እና ትውልዱ ካልተገናኝ አሁንም መተላለፍ ነው የሚሆነው፣ ዊሽ ብቻ ነው የሚሆንና ስለዚህ እነዚህ ወጣቶች ወደ እኛ ቢመጡ የህይወት ክህሎታቸውን ያውቃሉ፣ ለምን እንደተፈጠሩ ያውቃሉ፣ እድል እንዳለ ያውቃሉ፣ ችሎታ እንዳላቸው ያውቃሉ። ከእውቀት ነው ሁሉ ነገር የሚጀምረው ታውቃላችሁ። እና እሱ ብቻ አይደለም፣ በጥረትና በክህሎት ሀብት ማፍራት እንደሚቻል ገንዘብ ቬሪ ኢምፖርታንት ነው፣ ግን ከኤፈርት ከጥረት በኋላ ነው የሚመጣው። ብሎ ሜዳ ላይ የሚታፈስ ነገር ስላልሆነ ግንዛቤ እንዲኖራቸው የተፈጠሩት ከሆነ ችሎታ ጋር እንደሆነ እንዲያውቁ ነው የምናደርገው እና በዋናነት ሰቨን ሴት ሁለት ዓላማ ይዘን የተነሳ ነው። የመጀመሪያው ትሬኒንግ እንሰጣለን። ትሬኒንጉ ሞስት ፕሮባብሊ ሶፍት ስኪል ነው። በጣም የተንዛዛ ይሄ ትምህርት እንደ ዩኒቨርሲቲ አይነት አይደለም። በጣም በዚህ ፕሮፌሽን ውስጥ ሀይሌ ፕሮፌሽናል የሆኑ እንደገና ደግሞ አት ዘ ሴም ታይም ቢዝነስ ዓለም ውስጥ ያሉ ሰዎች ስለ መውደቅ አሁን አቶ አስፋው እንዳለ ስለ መውደቅ በደንብ የሚያውቁ የሚናገሩ የተነሱበትን መንገድ
ከውድቀት እንዴት ሪከቨር እንዳረጉ የሚያደርጉ አይነት ሰዎች ነው የያዝ ነው እውነት ለመናገር። ስለዚህ በጣም ይሄ ቦሪንግ የሚሆን ደግሞ ዝም ብሎ ሰው ተምሮ ምኞት ብቻ የሚሆን ሳይሆን በተቻለ መጠን አሁን ቢሮአችንን ቪዚት ታደርጋላችሁ፣ ጭራሽ ፕራክቲካል ሴንተሩን ላዘጋጅተናል። ለምን ከትንሽ የሚጀምሩ ቢዝነሶች ሰው ሊለውጡ ይችላሉ። ብዙ ሰዎች አንድ ዶክተር ሜዲካል ዶክተር የነበረ ሰው ወንድሙን ቪዚት ሊያደርግ አሜሪካ ነገር ሄዶ ያ ወንድምየው ደግሞ በውድወርክ በጣም የታወቀ ሰው ነው። ለካሄ ዶክተሩም ውስጡ ነበር። እሱን ቪዚት ሊያደርግ ሄዶ በዛው እንደቀረ ትልቅ ነገር ሰምቻለሁ። እና ሰዎች ራሳቸው እንዲያገኙ መጣር ነውና በዋናነት እኛ በሁለት ይከፈላል። የሴቨን ሴት ስፓርክ ትሬኒንግ ኤንድ ኢኖቬሽን ሴንተር መጀመሪያ ትሬኒንግ እንሰጣለን። ትሬኒንጉ ስብስብም አይደለም፣ በጣም ኮምፕሊኬትድም አይደለም። ለማንም ሰው እንዲገባ በአቅሙ ዲዛይን የተደረገ ነው። 12ኛ ክፍል ቁጭ ጨርሰው ቁጭ ያሉ ልጆች፣ ግራጁዌት የሆኑ የተለያየ ቢዝነስ ያሉ ሰዎች ሁሉ በጣም ክላሲፋይድ አድርገን አዘጋጅተናል። ብዙ ዶክመንትም አለ። ስለዚህ እነሱን ትሬን እናደርጋለን። ሲመጡ በልካቸው እነሱ ውስጥ ያለው አቅም እንዲወጣ አይነት ትሬን እናደርጋቸዋለን። እሱ ብቻ አይደለም፣ ትሬኒንጉ እንዳለውን ሁለተኛ ኮንሰልታንሲም እናደርጋለን። ለምሳሌ ብዙ ገንዘብ ኖሯቸው ምን ማድረግ እንቻሉ ቁጭ ያደረጉ ምንም በቃ ከገንዘባቸው ጋር ተፋጥ ያሉ ሰዎች አሉ። ቅድም እንዳልኳቸው እየደወሉም ያሉ ሰዎች አሉ። ቦታ ምንም ያህል ቦታ ሪሶርስ ይዘው ቁጭ ያሉ ሰዎች አሉ። ስለዚህ ኮንሰልታንሲው ምንድን ነው የምንሰራው እኛ የአመራር ሊሆን ይችላል፣ የቢዝነስ አጀማመር ሊሆን ይችላል። እንደገና ቢዝነስ ደግሞ እንዴት ኤግዚት እንደሚያደርጉ ራሱ ከእውቀት ጋር የሆነ አይነት ነገር ነውና ትሬኒንግ እንሰጣለን። አዚ ሴም ታይም ደግሞ ኮንሰልት እናደርጋለን። ኮንሰልት እናደርግ ምንድን ነው ወደ እኛ ይመጣሉ። እንደሚመቻችሁ ቪአይፒ ሁሉ አዘጋጅተናል። ባይዘወይ በግሩፕ አዘጋጅተናል፣ ፐርሰናል አዘጋጅተናል። ታይም ራሱ አጀስት አንድ ሰው በፈለገው ሰዓት ነው። እኛ ሰውየውን አድሬስ አድርገን ፕራክቲካል መሬት ላይ ፍሬ ማየት ስለምንፈልግ እንደ ሌሎች ኢንስቲትዩሽኖች በዚህ ሰዓት እንሰራለን በዚህ ሰዓት አንሰራም ሳይሆን በተቻለ መጠን ሰዎችን አድሬስ ለማድረግ ነው። ምናልባት አስፋ የሚጨምረው ነገር ካለ ቪዥነሩም ስለሆነ እሺ የሚጨምረው ሀሳብ ካለ እዚህ ላይ በቃ በዝርዝር ነግሯቸዋል። በተለይ ወጣቶች ዋናው ነገር እኛ እነሱ ላይ አድ ለማድረግ አይደለም፣ በውስጣቸው ያለውን አቅም ማሳየት፣ ማሰብ የሚችሉበት ሊሚት ማሳየት፣ የተፈጠሩበትን ስኪላቸውን ታለንታቸውን ባጂ ፐርሰናል አሰስመንት ምን እንሰራለን። ሰው ምን አይነት ሰው ነኝ ብሎ ማወቅ አለበት መጀመሪያ እና ከውስጣቸው ፖቴንሻላቸው ገንፍሎ እንዲያወጡ ተንቀልቅሎ እንዲያወጡት ከዛ እንደ እርሾ መሆን ነው የምንፈልገው። የሀገሪቱን ሁሉ ችግር መፍታት አንችልም፣ ተወሰነ እርሾ መሆን እንፈልጋለን። እኛን የመሳሰሉ ብዙ ካምፓኒዎች ለማነሳሳት ለማስፋት። ምክንያቱም ሀገራችን እንደምታውቁት ሀገራችን ብቻ ሳይሆን አሁን እንደ አፍሪካም በጣም የህዝብ ብዛት አለ፣ የወጣት ብዛት አለ። የሚመረቅ ሰው በጣም ብዙ ነው፣ ስራ የለም፣ የስራ እድል በጣም አነስተኛ ነው። ስለዚህ እነዚህ ሁሉ ዝም ብለን ካየናቸው በጣም ከባድ ችግር ነው የሚመጣው፣ ወደ ጦርነት፣ ረብሻ፣ ሁከት፣ ሌሎችም ዝርፊያ ምናምን የመሳሰሉ ትክክል ያልሆኑ ነገሮች የሚፈጠሩት በዚህ አይነት ምክንያት ነው። ስለዚህ እነዚህ ሰዎች ክህሎታቸውን አውቀው ወደ ስራ ካልገቡ በጣም አደገኛ ነገር ይፈጠራል ብዬ አምናለሁ እና ስለዚህ ራሳቸውን እንዲያውቁ ከእግዚአብሔር ከፈጠራቸው ታለንት ጋር ተገናኝተው አውጥተው ያው ለምድራችን በረከት እንዲሆን ያው መቀስቀስ ነው እኛ ስራችን። በጣም ደስ ይላል። ምናልባት ከዚህ እናንተን ወደዚህ ለማምጣት የተወሰኑ ጥናቶችን ስናደርግ ያየሁት ነገር ምንድን ነው፣ ትሬኒንግ መስጠት ብቻ አይደለም። ትሬኒንግ ከተሰጠ በኋላ በጥሩ ፐርፎርም ያደረጉ ካሉ እንደ ሲድ መኒ ነገር ወይም ደግሞ ጥሩ የሰሩ ካሉ እዛው እርስ በርሳችሁ ኢንቨስት ሀሳቦቻቸው ላይ ኢንቨስት የማድረግም ሀሳቦች እንዳሉ አይተናል። ና ይሄ ለወጣቱ በጣም ትልቅ ነገር ነው። ሀሳቡን ይዞ ቁጭ ያለ ኢንቨስተር ያጣ ወጣት ሊኖር ይችላል ና በተለይ ቢዝነስ ውስጥ ያሉ ሰዎች በደንብ ቢዝነሱን የሚያውቁ ሰዎች እንደዚህ ኢንቨስት የሚያደርጉበት አይነት ሀሳብ ካለው ይዞ የተቀመጠ ወጣት ካለ በዚህ ፕሮግራም አማካኝነት ሰምቷል። እንግዲህ ይሄን ነገር ጥር ማን ነው ሚያዝያ 18 ሲምፖዚየም ነገር አላችሁ አይደል? አዎ፣ ቢዝነስ ፎረም አለ። ቢዝነስ ፎረም አለ። ዛሬ በነጻ ነው መግቢያው። እዛ ተገኝቶ የት ነው ቦታው? ደንበል ሲቲ ሴንተር 3ኛ ፎቅ ቁጥር 07 አበቃ እንትናችን ውስጥ ነው ትሬኒንጋችሁ እዛ ነው አዳራሽ። ስለዚህ ቢዝነስ ሎን አድምጬ የመጣው እያሉ ይሄድ ይችላሉ ይመዝገቡ። በዌብሳይት ላይ ተመዝገቡ። ካልተመዘገቡ ቦታው ሊሚትድ ነው፣ የተወሰነ ሰው ስለሆነ የሚችለው ተመዝግበው ፎሎ አፕ አለ እዛ ላይ እንትን ያርጋሉ። ኮንቲኒየስ የሆነ እንትኖች ይኖራሉ፣ እንደዛ አይነት ፎረሞች ይኖራሉ። ምክንያቱም ወጣቱና ቢዝነስ ሰዎች ለማገናኘት ነው ዋና አላማችን። ህይወት ታሪካቸው የሚናገሩበት ያው የሚነቃቁበት
ተስፋ የሚያደርጉበት አይነት መድረክ ነው የምናዘጋጀው። ዌብሳይት ላይ ካልተመዘገቡ ምናልባት መምጣት ላይችሉ ይችላሉ። ይመዝገቡና እናመሰግናለን በጣም። አዎ ጊዜ ቢኖረን በጣም ብዙ ሀሳቦችን ማንሳት እንችላለን፣ ግን ያለን ሰዓት እዚህ ጋር እንድንቋጭ ያደርገናል። አቶ አስፋው ገብረ ሕይወትና አቶ ፍቃዱ መንገሻ ስቱዲዮ መታችሁ በዚህ ጉዳይ ላይ በጣም ሰፊ ሀሳብ ስላነሳን ስለተወያየን ገንቢ ሀሳቦችንም ስላነሳን እጅግ እናመሰግናለን። እግዚአብሔር ያክብርልን። እሺ በጣም እናመሰግናለን። ስለጠራችሁን ደስ ብሎናል። እጅግ እናመሰግናለን። ውድ ቤተሰቦቻችን ፕሮግራሙን አዘጋጅቶ ወደ እናንተ በማድረስ ጸጋነሽ ረጂና ኢየሩሳሌም ተስፋዬ በቴክኒኩ ፍጹም ይሽጥላ አብረናችሁ ቆይታ አድርገናል። አርብ በተለያዩ ጉዳዮች እንመለሳለን። አባይ ኢንሹራንስና ኢትዮጵያ ትምህርት በአጋርነት አብረውን ቆይታ አድርገዋል። አህዱ ልሳን እኩለ ቀን በአዳዲስና በወቅታዊ መረጃዎች ይጠብቃቸዋል። እኛ ከወዲሁ ተሰናበትን። በሰላም ዋሉ።